ፕሮግራማችን ነው ጀምሯል። ሴቶች እፈልጋለሁ አይሉም እነዚህን 7 ምልክቶች ያሳያሉ። አንደኛውና የመጀመሪያው የግል ክልል ውስጥ መውደቅ ነው። እያንዳንዱ የሰው ልጅ የማይታይ የኃይል ክልል በዙሪያው አድርጎ ይንቀሳቀሳል። የስነ ልቦና ባለሙያዎች ፕሮክሲ ሚክስ ይሉታል። አንድ እንግዳ የሆነ ሰው ወደዛ ዙሪያ ሲገባ የልብ ምቱ ይጨምራል። ሰውነቱ ለመሮጥ ወይም ለመዋጋት ይዘጋጃል። ይህም የጥቃት ድርጊት ነው። አንዲት ሴት ስትፈልግ እንድታወራት ትፈልጋለች። በመካከላችሁ ያለውን ነገር ተመልከት። ጨዋ ለመሆን የምትሞክር ሴት ማህበራዊ ርቀቷን ትጠብቃለች። በመካከላችሁ ጠረጴዛ እንዲኖር ታደርጋለች። ሌላም ነገር ገደብ ታስቀምጣለች። አንተን የምትፈልግ ሴት ግን ይህን ጉዳይ ሳታስበው ታፈርሰዋለች። ወደ አንተ ከልብ ለመግጠም ምክንያት ትፈልጋለች። ከፊት ለፊትህ ሳይሆን ከጎንህ ትቀመጣለች። ይህንንም ለማረጋገጥ ራስህን ፈትን። አብራችሁ ቆማችሁ ሳለ ግማሽ እርምጃ ወደ ኋላ ሸሽታ ክፍተት ፈጥራ በዚያን ሰዓት ግድ የሌላ ሴት ባለችበት ትቆማለች። ዞር ስላልክላትም እፎይ ትላለች። የምትፈልገህ ሴት ግን ወደ አንተ ትጠጋለች። ልትቆጣጠረው አትችልም። ሰውነቷ ጫናውን ለመቆጣጠር እየሞከረ ነው፣ ግን አልሆነም። ይህም ማድረጓን ልብ አትለው፣ አንተ ግን ታውቀዋለህ። በዚህም የግል ቦታዋን ካንተ ጋር ለማዋሃድ እየሞከረች ነው። በዚህም አንተ የሷ ስጋት ሳትሆን መዳረሻዋ እንደሆንክ ፍንጭ እየሰጠች ነው። ሁለተኛው ባዮሎጂካሊ የሰውነት ማስተካከል ነው። አንተ ፈዛዛ። አንዲት ሴት የመስህብ ስሜት ሲሰማት ሰውነቷን በዶሚኒ እና በአንደርላይኒን ይጠቃለላል። ይህ የመረበሽ ስሜት ይፈጥራል። እጆቿ የሆነ ነገር ማድረግ ይፈልጋሉ። ማስተካከል የማያስፈልገውን ሁሉ እየደጋገመች ታደርጋለች። ሊፕስቲክ፣ ቻፕስቲክ ደጋግማ ትቀባለች። ያልወደቀባትን የፀጉር ማስተካከያ ደጋግማ ታስተካክላለች። በዚህም አብዛኞቻችሁ ወንዶች ዝም ብለን እየተቆነጠነጥን ይመስላችኋል። ነገር ግን አይደለም። ምርቱን ለገዢዎች እያመቻቸን ነው። በዝግመተ ለውጥ ማስተካከያ ውስጥ ከፍተኛ ግምት ያለው ወንድ አለ። በዚህም ራስሽን አዘጋጅ እያለ ነው። በዚህም አንዲት ሴት ለአንተ ራሷን እያዘጋጀት ነው። ነገር ግን በዚህ አጋጣሚ አንተ የቱን አካሏን መንካት እንዳለብህ ማወቅ አለ። አንገቷን አሊያም ሌላ ነገሯን ለመንካት ከሆነ የፈለግከው በጣም መጠንቀቅ አለብህ። እሷ የፈለገችው ለማድረግ እየሞከረች ነው። በዚህ ሰዓት አንተ እንዳታደንቃት ስትሽሞነሙን ተመልከታት። እራሷን በብዙ መንገድ ለማቅረብ እየተዘጋጀች ነው። በዚህም አይኖችም በሷ ላይ እንዲያርፉ አድርግ። ሶስተኛው የፍላጎት 3 ማዕዘን ነው። የአይን ግንኙነት መሳሪያ ነው። ነገር ግን አንዳንድ ወንዶች እንዴት ማየት እንዳለባቸው አታውቁም። ዝም ብላ ጓደኛ የሆነች ሴት አይንህን እየደጋገመች ታያለች። በመጀመሪያ ወደ ግንባርህ ከዛ ወደ አይንህ ታያለች። ይህ ማህበራዊ እይታ ነው። አንዲት ሴት ስትፈልግህ አንዴ ወደ ግንባርህ፣ ሌላ ጊዜ ወደ ታች፣ አንዴ ወደ ከንፈርህ ታያለች። ይህ ነው 3 ማዕዘኑ። ሳታውቀው ለቅርርብ የሚሆኑትን ባዮሎጂካሊ ስሜቶች እየተጠቀመች ነው። እዚህ ላይ ነው አንዴ ወደ ላይ፣ አንዴ ወደ ታች፣ አየኝ አላየኝ እያለች የምትቁነጠነጠው። አራተኛው ደህንነቱ የተጠበቀ ፈተና ነው። እዚህ ጋር ነው ጥሩዎች ወንዶች የሚወድቁት። አንዲት ሴት በእውነት ስትፈልግ ነገሩን ቀላል አታደርገው። አስቸጋሪ ትሆናለች፣ ታሾፍብሃለች፣ ሀሳብህን ትቃወማለች፣ ልትገላምጥህ ወይም ልታሾፍብህ ትችላለች። ባዮሎጂ እንደሚለው አንዲት ሴት ከሷ ለማይሻል ወንድ እጅ መስጠት አትወድም። አቋምህን ጠብቅ፣ አይኖችህን ተመልከት። ይለዝባሉ፣ ፈገግ ትላለች። በዛ ቦታ ላይ ክብር ይወለዳል። አምስተኛው ትኩረት ነው። ትኩረት በምድር ላይ በጣም ውዱ ገንዘብ ነው። አንዲት ሴት በአንተ ላይ ትኩረት ለማድረግ ስትል ማህበራዊ ኃላፊዋን ለመተው ፍቃደኛ ስትሆን ይህ ልባዊ ጩኸት ነው። በቡድንም ብትሆኑ ትኩረት ሰጥታ ይህን እውነተኛ ቦታ ነው። ጓደኞቿ እያወሩ ቢሆኑም እግሮቿን ወደ አንተ ካዞረች ትፈልግሃለች። ክፍሉ በጫጫታ ተሞልቶ ያንተን ድምጽ ብቻ መስማት ከፈለገች አሁንም ትፈልግሃለች። ስድስተኛው አካላዊ ንክኪ ነው። ንክኪ ልክ እንደ ኤሌክትሪክ ነው። ኤሌክትሪክ ንክኪ ይፈልጋል። ይነዝራልም። የምትፈልግህ ሴት አንተን ለመንካት ድንገተኛ ምክንያቶችን ታገኛለች።
ነገር ግን በፍላጎት ንክኪና በጓደኝነት ንክኪ መካከል ያለው ልዩነት መለየት መቻል አለብን። የጓደኝነት ንክኪ አንተን አጥንትህን የሚሰብር ነው። ትከሻህን በኃይል መምታት፣ ፈጣን፣ ጠንካራና ሙቀት የሌለው ነው። ይኸውም ወንድሟን የምትመታበት መንገድ ነው። የፍላጎት ንክኪ ግን የሚዘገይ ነው። ለስላሳውን የእጅ ክፍል ትጠቀማለች። ከጃኬቶች ክርን ታወጣ ይሆናል። የእጅ መዳፍ ስፋት ታወዳደር ይሆናል። ከጠረጴዛው ስር ጉልበቷን ከጉልበትህ ታጋጭ ይሆናል። ነገር ግን አታነሳውም። ይህ ቁልፍ ነው። የምታደርገው በሙሉ አንተን ከመፈለግ ጋር ነው። ንክኪውን የምትጀምረው እሷ ከሆነች ተርባለች ማለት ነው። ሰባተኛውና የመጨረሻው ስሜት አልባ መስሎ መገኘት ነው። አብዛኞቹ ወንዶች እንደ መሰላቸት ወይም ደግሞ ፍላጎት ማጣት ብለው በተሳሳተ መንገድ ሲተረጉሙት ነው። የምትፈልግህ ሴት ምንም ታደርጋለች፣ በአጋጣሚ አይደለም፣ ሂሳብ ሰርታ እንጂ። መንገድ ጋር ቆማ ትጠብቃለች፣ ግን ሰላም አትልህም። ስልኳን ታያለች፣ የደበራት ትመስላለች፣ ወይም ወደ ሌላ አቅጣጫ ታያለች። ለምን? ምክንያቱም እንድትይዛት ስለምትፈልግ ነው። ፍቅር ለስላሳ ነው ብለን እናስባለን። መጣጣምና መስህብን ይመስለናል። ነገር ግን ይህ በማንበርከክና በመገዛት መካከል ያለ ልዩ ኃይል ነው። መገዛት ትፈልጋለች፣ ነገር ግን መገዛት የምትፈልገው ፍቃድ ለማይጠይቅ ወንድ ብቻ ነው። እነዚህ 7 ምልክቶች የበር መክፈቻ አቀፎች ናቸው። ትወጂኛለሽ ብሎ በጭራሽ ወንድ አይጠይቅም። የጅል ጥያቄ ነው። ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን፣ በቀጣይ በአዲስ ፕሮግራም እንገናኛለን። ሰላም።